የጀርባ ህመም ሁሉ የኩላሊት ህመም ነው? የጀርባ ህመም ከብዙ ምክንያቶች ሊመጣ ይችላል። ከውስጥ ወደ ውጭ ስንወጣ አንደኛው ኩላሊት ነው። ሁለተኛው በኩላሊት ጀርባ ያሉ የጎድን አጥንቶች ሊሆን ይችላል። ሶስተኛው በጎድን አጥንቶች ውስጥ ያሉ የነርቮች ችግር ሊሆን ይችላል። አራተኛው ከህብለሰረሰር የሚወጡ የነርቭ ሩቶች ችግር ሊሆን ይችላል። እንዲሁም ህብለሰረሰሩ የሚያርፍበት የአከርካሪ አጥንት እክል ወይም ችግር ሊሆን ይችላል። እያንዳንዱ አከርካሪ አጥንት የሚገጣጠምበት የዲስክ ችግርም ሊሆን ይችላል። እንዲሁም ከሱ ወደ ውጭ ስንወጣ ደግሞ የጡንቻዎች ወይም ደግሞ ፓራቨርተብራል መስልስ እክል ሊሆን ይችላል። ከዛም አልፎ ደግሞ ወደ ውጭ ስንወጣ የሳብኩታኔስ ቲሹና የቆዳ ችግር ሊሆን ይችላል ማለት ነው። ስለዚህ ብዙ ምክንያቶች ነው ያሉት። ግን ኩላሊትን የሚያስመስለው ምክንያት ምንድነው? ወይም ግን ኩላሊትን የሚያስመስለው ክሉ ምንድነው ካላችሁ፣ አንደኛው የኩላሊት ህመም ውስጥ ተደብቆ ደል ኤኪንግ የሚባል አይነት ህመም ነው። የሚጠዘጥዝ የሚነዘንዝ አይነት ህመም ይኖረዋል። ከዛም አልፎ ደግሞ የመሰራጨት ህመም ይኖረዋል። ሲሰራጭ ቀጥታ የሚሰራጨው ወደ እምብርታችን ወይም ከእምብርታችን በታች ወደሚገኘው የሆዳችን ክፍል፣ ወደ ፊኛችን እንዲሁም ደግሞ ወደ ውጫዊው የብልታችን ክፍል ሊሰራጭ ይችላል። የኩላሊት እክል ብዙ ጊዜ ከሽንት ቱቦ ኢንፌክሽን ምልክቶች ጋር ለምሳሌ ቶሎ ቶሎ ከማሸናት ጋር፣ ሽንታችንን ከማቃጠል ጋር እንዲሁም ደግሞ ደም ከመቀላቀል ጋር ይያያዛል። ሶስተኛ የኩላሊት ህመም በእንቅስቃሴ አይባባስም። አንላይክ የጀርባ ህመም። የኩላሊት ህመም ትዊስት እናደርግ ለምሳሌ ጀርባችንን ስናዞር፣ ዝቅ ስንል፣ እግራችንን ስናንቀሳቀስ አያባብሰውም። ነገር ግን የነርቭ ህመሞች ከዛ ጋር ይባባሳሉ ማለት ነው።